ሰላም ሰላም የተወዳችሁና የተከበራችሁ የአርሴናል ፍሌር ተከታዮቻችን በዛሬ ስፖርታዊ መረጃችን ከአርሴናል የተጫዋች ዝውውር ጉዳይ ጋር በተገናኘ የተሰሙ አጫጭር ስፖርታዊ መረጃዎችን የተመለከተ መረጃዎችን አጋራችኋለሁ። ቪዲዮውን ላይክ እያደረጋችሁ እንድጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። መግቢያ ላይ እንደጠቀስኩላችሁ ከአርሴናል የተጫዋች ዝውውር ጉዳይ ጋር በተገናኘ የተለያዩ መረጃዎች እየወጡ ይገኛሉ። እሱን እንመለከታለን። የሁሊያን አልቫሬዝን ዝውውር ጉዳይ በተመለከተም የምናያቸው ጉዳዮች ይኖራሉ። ከዛ በተጨማሪ ከጋብሪኤል ማርቲኔሊ ዝውውር ጉዳይ ጋር በተገናኘ ያሉትን መረጃዎች አጋራችኋለሁ። ፋቢዮ ቬራ ከአርሴናል ይለቃል ወይ የሚለውንም ነገር እንመለከታለን። ሪስ ኒልሰን ወደ ዌስትሃም የሚያደርገውንም ዝውውር ጉዳይ በተመለከተ በዛሬ ስፖርታዊ ምንጮች ላይ ያገኟቸውን መረጃዎችን አጋራችኋለሁ። ቪዲዮውን ላይክ፣ ሰብስክራይብ ማድረግ የእናንተ በጣም ቀላል ስራ ነው። ቀጥታ ወደ መረጃዎች አልፋለሁ። ቀደም ሲል መግቢያ ላይ እንደጠቀስኩላችሁ በዛሬ ስፖርታዊ መረጃችን ላይ ከምንመለከታቸው ጉዳዮች ውስጥ አልሂላል እና የጋብሪኤል ማርቲኔሊ ዝውውር ጉዳይ በተመለከተ ነው። ተጫዋቹ አሁን ላይ ሙሉ ፍቃዱን ሰጥቷል። አሁን አርሴናል ከተጫዋቹ እስከ 50 እስከ 55 ሚሊዮን ፓውንድ ይፈልጋሉ። 60 ሚሊዮን ዩሮ የሚጠጋ ገንዘብ አሁን ላይ ማቅረባቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ስለዚህ የመስማማት እድላቸው በጣም እየጨመረ መምጣቱን የሚያመላክት መረጃዎች በትናንትናው ዕለት ሲዘገብ ነበረ። እስቲ ከማርቲኔሊ ዝውውር ጉዳይ ጋር በተገናኘ ያለውን ጥቂት የተወነ ባለ መረጃ ላጋራችሁ። ማርቲኔሊ ነገሮቹ እየሄዱበት ባለው መንገድ በጣም አዝኗል። ክለቡ በግልጽ ሳይነግረው ከስብስቡ ውጭ የተደረገ ሲሆን ገና በወጣትነቱ አርሴናልን ከተቀላቀለ ጊዜ ጀምሮ ሜዳ ላይም ሆነ ከሜዳ ውጭ ላበረከተው ከፍተኛ አስተዋጽኦ እንዲህ ያለ ምላሽ ይገጥመኛል ብሎ አልጠበቅም ነበረ። በተጨማሪም ከማንቸስተር ሲቲ ጨዋታ ውጭ የተደረገበት መንገድ በተወሰነ የቡድን ተጫዋቾች ዘንድ ቅሬታን እንዳስከተለም ይነገራል። የአርሴናል ደጋፊዎችም ክለቡን የሚለቅበት መንገድ አሳዝኗቸዋል። በሜዳ ላይም የስንብት እድል እንዲሰጠው ፍላጎት እንዳላቸው አሳውቋል። ወደ አልሂላል በሚደረገው ዝውውር በኩል ፍላጎቱ እውነተኛ ሲሆን ዝውውሩ የመጠናቀቅ እድሉም በጣም ከፍተኛ ነው። ማርቲኔሊ ቤተሰቡና ወኪሎቹ አሁንም ያሉትን አማራጮች ሁሉ በመመልከት ላይ ይገኛሉ። ነገር ግን ወደ ሳውዲ ለሚያደርገው ዝውውር ፍቃዱን እንደሰጠ ኤስፔን ብራዚል ዘግቦታልና ተጫዋቹ አሁን ከአርሴናል የመልቀቁ ነገር እርግጥ ነው እና አልሂላሎችም ተጫዋቹን የሕክምና ምርመራውን በሚቀጥሉት 48 ሰዓት ውስጥ በሪያድ እንደሚያደርግ ይጠብቃሉ። የዝውውር ክፍያው እንዳጠቃላይ 60 ሚሊዮን ዩሮ እንደሚሆንም ሳንቻ ትሬቨር ይዞት የወጣው መረጃ ይጠቁማል ማለት ነው። አልሂላል አሁን ላይ አልሂላሎች ማርቲኔሊ ለማስፈረም በጣም መቀርባቸው የሚያመላክት መረጃ ፋብሪዚዮ ሮማኖም አውጥቷል እና እንዳጠቃላይ ስንመለከተው የማርቲኔሊን ዝውውር ምንም እንኳን ማርቲኔሊ ለአርሴናል ከሰጠው ግልጋሎት ማለት ቢያንስ እንኳን ተጫዋቹ የሚለቅበትን መንገድ ኦፖርቹኒቲ ቢያመቻቹለት ጥሩ ነው የሚል ነገር በደጋፊው ዘንድ እየተነገረ ይገኛል እና እኔም በዛ አስማማለሁ። ማለት ተጫዋቹ ምንም እንኳን በተለይ በሲዝኑ በደንብ እድል አልተሰጠውም። ማይክል አርቴታ ማለት አለ እድል ተሰጥቷል። ነገር ግን የተጫዋቹ የማደግ እድል በጣም ዝቅተኛ ከመሆኑ ጋር በተገናኘ ነው ይሄ ነገር እየተፈጠረ የሚገኘው። ሀሳባችሁ ምንድን ነው? ከተጫዋቹ ዝውውር ጉዳይ ጋር በተያያዘ ተጫዋቹ በዚህ መንገድ መልቀቁ አስከፍቷቸዋል ላይ ኮሜንት ላይ እንድታስቀምጡልኝ እየጠየቅኩ አሁን ደግሞ ሁሊያን አልቫሬዝ ዝውውር ጉዳይ ጋር የተያያዙ መረጃዎችን እንመለከታለን። ሁሊያን አልቫሬዝ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ በተደጋጋሚ ጊዜ እንደጠቀስኩላችሁ ሁሊያን አልቫሬዝ አሁንም ቢሆን በአርሴናል መቀላቀል እንደሚፈልግ መረጃዎች ይጠቁሙናል። እንደምትመለከቱት አሁንም ቢሆን የሁሊያን አልቫሬዝ ፍላጎት በአርሴናል መቀላቀል እንደሆነ እየተዘገገ ትላንትና በጣም ሰፋ ያሉ መረጃዎች ከዚህ ተጫዋች ዝውውር ጉዳይ ጋር በተገናኘ ተጠቅሷል። ግራንቤሪ በምትመለከቱት መልኩ ባጋራው መረጃ መሰረት አርሴናል ያለውን የገንዘብ መጠን ብሬኪንግ ዘ ባንክ ለማድረግ እየተዘጋጀ መሆኑንም ጠቅሷል እና ከተጫዋቹ ዝውውር ጉዳይ ጋር በተገናኘ አሁን ላይ አርሴናል የተጫዋቹን እሽታ እየጠበቁ ይገኛሉ። በአትሌቲኮ ማድሪድ ይቀጥላል ተብሎ ይህ ተጫዋች አይጠበቅም እና እንደ ግራንቤሪ ዘገባ ከሆነ አርሴናል ያለውን የገንዘብ ከፍተኛ መጠን ለተጫዋቹ ለመክፈል ዝግጁ መሆናቸውን የሚያመላክት መረጃዎች ወጥቷል። ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ ኒኮላስ ሺራ ያጋራውን መረጃ እንመልከት። ቼልሲዎች በተጫዋቹ ዝውውር ላይ ፖሲቢሊቲ በሚያዘውሩበት መንገድ ከአርሴናል ጋር ፉክክር ውስጥ ለመግባት ንግግር እያደረጉ መሆናቸው ተዘግቧል። እንደሚታወቀው ቼልሲ ኒኮላስ ጃክሰንን ለመሸጥ ይፈልጋል እና የኒኮላስ ጃክሰን ተተኪ ለማድረግ ሁሊያን አልቫሬዝ ለማስፈረም ፍላጎት እንዳላቸው ተዘግቧል። አልሂላል ቀደም ብዬ እንደጠቀስኩላችሁ ጋብሪኤል ማርቲኔሊ ለማስፈረም ቀጥተኛ የሆነ ኮንታክት እንዳደረጉና የድርድሩ መጠን ደግሞ በጥሩ መንገድ እየሄደ መሆኑን የሚያመላክት መረጃዎች ፋብሪዚዮ ሮማኖ በምትመለከቱት መልኩ ዘግቧል። ሌላኛው ዩቲዩብ ድረገጹ ላይ ፋብሪዚዮ ሮማኖ ካጋራው መረጃ ያገኙትን መረጃ ደግሞ ላጋራቸው። አርሴናል አሁንም ቢሆን እንግዲህ ከሁሊያን አልቫሬዝ ጋር
ያለውን ዝውውር እንደሚያሳካ ይጠብቃል። በተለይ ደግሞ የገብርኤል ማርቲኔሊ ዝውውር ወደ መገባደዱ እየተቃረበ ስለሆነ ስለዚህ የዚህን ተጫዋች ዝውውር ለመጨረስ በደንብ ይሰራል የሚል ነገር ደግሞ ፋብሪዚዮ ሮማኖ በዩቲዩብ ድረገጹ ላይ ከአርሰናል ዝውውር ጉዳይ ጋር በተገናኘ ያጋራውን መረጃ ላጋራችሁ። ከዛ በተጨማሪ አንድ መረጃ ቢቢሲ ስፖርት ላይ ተመልክቻለሁ። አርሰናል አሁንም ቢሆን ፖሲቢሊቲ ዴድላይን ከመድረሱ በፊት ጁሊያን አልቫሬዝን የሚያስፈርምበት እድል እንዳለው ያውቃልና ይህ ተጫዋች አሁንም ቢሆን ምንም የመጀመሪያ ፕራይም ፍላጎቱ ባርሴሎና ቢሆንም አርሰናል ግን ተጫዋቹን ለማስፈረም እንደሚፈልግም ተዘግቧል። ገነርስ ብሎክ እንደምትመለከቱት ከፊት ለፊት መስመር አጥቂ አማራጮች ውስጥ ሁሊያን አልቫሬዝ እንደሚገኝበትም ተነግሯል። ትናንትና አዲሱ ነገር ምንድነው? ለተጫዋቹ ዝውውር 150 ሚሊዮን ዩሮ እንደሚፈልጉ አትሌቲኮ ማድሪዶች ግልጽ አድርገዋል። 150 ሚሊዮን ዩሮ ባይዘው በጣም በዛ ነው ብለው ለሁሊያን አልቫሬዝ 150 ሚሊዮን ዩሮ በጣም ውድ ነው ብዬ ነው የምገምተው። አርሰናሎችም ይሄ ገንዘብ በጣም ውድ እንደሆነባቸው ተናግረዋል። የዝውውሩ ሁኔታ አሁን ላይ በጣም እንግዲህ ቀውስ ውስጥ ገብቷል። ተጫዋቹ መልቀቅ ይፈልጋል፣ ባርሳ መሄድ ይፈልጋል፣ አርሰናል ተጫዋቹን ማስፈረም ይፈልጋል። ነገር ግን አንድ ቁርጥ የሆነው ነገር አትሌቲክስ ይዞት በወጣው መረጃ መሰረት ለተጫዋቹ ዝውውር 150 ሚሊዮን ዩሮ እንደሚፈልጉ እየተዘገበ ይገኛል። ሌላኛው በአዲስ ፍሬሽ ፑሽ አትሌቲኮ ማድሪድ ባርሳዎች ከአትሌቲኮ ማድሪድ አልቫሬዝን ለማስፈረም ፍሬሽ ፑሽ አድርጓል የሚል ነገርም ኒኮላስ ሺር ጠቅሷል። በየትኛውም መንገድ ግን አትሌቲኮ ማድሪዶች አንድ ነገር ግልጽ አድርጓል። ተጫዋቹ በየትኛውም መንገድ ለባርሴሎና እንደማይሸጡ ተጠቅሷል። ነገር ግን በመረጃችን መሰረት ፍሬሽ ሙቭ ባርሴሎና ከተጫዋቹ ዝውውር ጉዳይ ጋር በተገናኘ የሚያደርጉት መረጃ ተዘግቧል። መግቢያ ላይ ቅድም እንደጠቀስኩላችሁ ከሁሊያን አልቫሬዝ የዝውውር ገንዘብ መጠኑ ታውቋል። 150 ሚሊዮን ዩሮ እንደሚያወጣም ዘአትሌቲክስ ዋቢ አድርጎ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ተናግሯል። ከአል ሂላል ገብርኤል ማርቲኔሊ ዝውውር ከ50 እስከ 55 ሚሊዮን ፓውንድ አርሰናል ከተጫዋቹ ዝውውር እንደሚፈልጉም ፋብሪዚዮ ሮማኖ አጋርቷል። የገብርኤል ማርቲኔሊ ጉዳይ አሁን ላይ ወደ መገባደዱ እየተቃረበ ይገኛል። በቀሩት 48 ሰዓት ማለት በቀሩት 2 ቀናቶች ውስጥ የዚህ ተጫዋች መዳረሻው አል ሂላል እንደሚሆን ከፋብሪዚዮ ሮማኖ ዘገባ ለመረዳት እንችላለን። እና ከአትሌቲኮ ማድሪድ ከዝውውር ጉዳይ ጋር በተገናኘ የአትሌቲኮ ማድሪዱ ፊት ለፊት መስመር አጥቂ የሆነው ሁሊያን አልቫሬዝን በተመለከተ ዘአትሌቲክስ ያገራው መረጃ እንመልከት። ለአትሌቲኮ ማድሪድ አመራሮች ቅርበት ያለው አካል ዘአትሌቲክስ እንደገለጸው ከሆነ ጁሊያን አልቫሬዝ በዚህ የክረምት የዝውውር መስኮት ክለቡን ሊለቅ የሚችልበት እድል እንዳለ ይታወቃል። አርሰናል የ150 ሚሊዮን ዩሮ ጥያቄ ካቀረበ ብቻ እንደሆነ ተነግሯቸዋል። መግቢያ ላይ እንደጠቀስኩላችሁ 150 ሚሊዮን ዩሮ ብቻ እንደሆነ አሳውቋቸዋል። ይሁን እንጂ እስካሁን ድረስ የቀረበ ጥያቄም የለም። የፕሪሚየር ሊጉ ቻምፒዮን ለተጫዋቹ ይህን ያህል ከፍተኛ ገንዘብ ያወጣሉ ተብሎ እንደማይጠበቅም ምንጩ ገልጿል። አርሰናሎች ለአልቫሬዝ ያላቸው ፍላጎት የቆየ ቢሆንም ተጫዋቹ ወደ እንግሊዝ የመዛወር ፍላጎት ምን ያህል እንደሆነ እርግጠኞች ግን አይደሉም። ያለፈው ሳምንት ከአትሌቲኮና ከተጫዋቹ ወኪሎች ጋር ሊደረግ ስለሚችለው ዝውውር ንግግር እንደተደረገ የሚዘነጋ ጉዳይ አይደለም። ነገር ግን የሁኔታው እውቀት ያላቸው ምንጮች እንዳረጋገጡት ከሆነ የአልቫሬዝ ዋነኛ ፍላጎት ወደ ባርሴሎና መዛወር ነው። ከአርሰናል ጋር የሚደረገው ስምምነት እውን እንደሚሆን የተጫዋቹ ፍላጎት መለወጥ ይኖርበታል ሲል ዘአትሌቲክስ በምትመለከቱት መልኩ ከአርሰናል ተጫዋች ዝውውር ጉዳይ ጋር በተገናኘ ማለትም ከአልቫሬዝ ጉዳይ ጋር በተገናኘ በትላንትናው ዕለት ያጋራው መረጃ ይጠቁመናል። ኢኤስፒኤንም ባወጣው መረጃ መሰረት አርሰናሎች አሁን ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ የተጫዋቹ ዝውውር ላይ ሙቭ ለማድረግ እየተዘጋጁ መሆናቸውን ተዘግቧል። ነገር ግን በመግቢያ ላይም በተመለከትነው መረጃ መሰረት 150 ሚሊዮን ዩሮ መክፈል እንዳለባቸው እየተዘገበ ይገኛል ማለት ነው። በጠቅለል ሳደርግላችሁ ከአልቫሬዝ ዝውውር ጉዳይ ጋር በተገናኘ ያሉኝ አጫጭር ስፖርታዊ መረጃዎች ይህንን ይመስላሉ። የማርቲኔሊ መልቀቅ እንግዲህ በአርሰናል በኩል ይጠበቃል እና እሱን በተመለከተ አርሰናሎች ማንን ያስፈርማሉ፣ በተለይ ደግሞ ከዝውውር ጉዳይ ጋር በተገናኘ ተጫዋቹ መልቀቁን ተከትሎ በቀጣይ ማንን ያስፈርማሉ የሚሉት ነገር ይጠበቃል እና ገብርኤል ማርቲኔሊ አል ሂላልን ለመቀላቀል በጣም ተቃርቧል። አክቹአሊ ወደ 60 ሚሊዮን ወደ 50 እስከ 55 ሚሊዮን ፓውንድ የሚያገኙ ከሆነ አርሰናል ተጫዋቹን ለመሸጥ መወሰናቸውን የሚያመላክት መረጃዎች ወጥቷል። የዛሬ ስፖርታዊ መረጃችን አርሰናልን በተመለከተ ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተወኞች።